ስነ ጽሁፍ ሲባል ግጥም ብቻ ማለት አይደለም። ስነ ጽሁፍ ሲባል በሆነ ርዕሰ ጉዳይ ማውራት ብቻ ማለት አይደለም። በግጥም መልክ ያውም ደግሞ ጸሎት ማድረግ አይገብድም? ሲጀመር ደብተራ ስድብ አይደለም። ድንኳናም በድንኳን ቁጭ ብሎ የሚማር ማለት ነው። ደብተራ ድንኳን ተባለ ለመቤታችን። ግን ብዙ ጊዜ ደብተራ ሲባል እንደ ስድብ እንደ ጠንቋይ አድርገን እንድንስል ተደረገ። አንድ ነገር ማወቅ አለባችሁ ክርስቲያኖች፣ ብዙዎቻችን ለቤተ ክርስቲያን መጻሕፍት ያለን ዕውቀት በጣም ዝቅተኛ። ጣና ገዳም ሆነው ያ ራእይ ተገልጾላቸው አሜሪካ የምትባል ሌላ ሀያል አገር እንደምትነሳና እንደምትገኝ የተናገሩ አባት ናቸው። የግዕዝ ዕውቀት ለማወቅ ምን ያክል ፍላጎት አለ? መጽሐፍ እንኳን ስናነብ የግዕዙን የዘላለም እናነባው ሰው ገና አሜሪካ እንደምትገኝ አድርገው የሚጻፉ ናቸው። እኛ እንኳን ገና ሌላ ሀገር ልንፈልግ ቀርቶ የራስ ሀገር እያፈረስን። የማህበራዊ ሚዲያ ተጠቃሚዎች በጣም እናደላው የእንግሊዘኛ ቅጂዎችን ነው። በጣም እናደላው የዳዊት መዝሙር እኮ 150 ምዕራፍ እኮ ብናየው በዕብራይስጥ እኮ ግጥም ከአንድ ዛፍ መድኃኒት ማግኘትና አንድ ዛፍ ማምለክ አንድ አይነት ነው? አንድ አይነት ነው? ይለያያል። ከነጭ ባህር ዛፍ የጉንፋን መድኃኒትን ማግኘትና ነጭ ባህር ዛፍን ቅቤ መቀባት ይለያያል። ነጭ ባህር ዛፍ ከሄዶ ግብር መገበር ከእንጨት ጠርቦ ድንጋይ አለዝቦ ጣዖት ማምለክና ከዛፎች ከእጽዋት መድኃኒትን መቀመም ይለያያል። እኛ ግን ምንድነው እየሆነ ያለ ነው? በሙሉ ስራዎቻችን ዱግ አመድ እንዲሆኑ የተደረገን ያለ። በተለይ ደግሞ እንደምታውቁት ከተለያዩ ቤተ እምነቶች የሚመጣ አንዱ ቅሰታ ይሄ ነው። አብዛኛው ወጣት ለግዕዝ ኔጌቲቭ ነገር እንድናደርግ አረገም። አራተኛ የኛ የራሳችንን ከሌላ ወገን ከመስማት መቆጠብ። ብዙዎቻችን እንደዛ ነው። ስለ ቤተ ክርስቲያን የምናውቀው ከሌላ ሰዎች ነው የምንሰማው፣ ከሶስተኛ ወገን ነው የምንሰማው። ለዛ ነው ማንጸማው። በነገራችን ላይ የአባ ታድሮስ ማላታይን መጽሐፍ በሚያለክ በሚወድበትና በሚሰጠው ክብር ልክ የአባ ጊዮርጊስ ዘጋስጫን ስነ ጽሁፎችን አያቸው። የሆኑ በቃ ገዳማውያን አባቶች እንደዚህ ቁጭ ብሎ እንደዚህ የቸከቸኩት የሆነ መሪጌታ ዝም ብሎ የጻፈው አድርጎ ማሰብ፣ ይሄ ለቤተ ክርስቲያናችን ትልቅ ምሳሌ ነው። እንደምታውቁት ከቤተ ክርስቲያን ወጥተው ቤተ ክርስቲያን የሚወጉ ሰዎች የግዕዝ የበኩር ልጅ አማርኛ ነው።